ሙሉ ወጪያችሁ ተሸፍኖ ወደ ስዊዘርላንድ ጄኔቫ መሄድ ካሰባችሁ ይህ ቪዲዮ ለእናንተ ነው። ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቭል። ዛሬ በስዊዘርላንድ ጄኔቫ ስለሚካሄድ አንድ ወሳኝ ሁነት እናጋራችኋለን። አስፈላጊ ናቸው የሚባሉትን ቅድመ ሁኔታዎች የምታሟሉ ከሆነ ይሄ ድል ያመልጣችሁ አይገባም። እዚህ ፕሮግራም ላይ ለመታደም ምን ያስፈልጋል? ሁነቱ የሚካሄድበት ጊዜ መች ነው? አዘጋጁ አካል ምን ነገር ከቨር እንደሚያደርግና እንዴት ማመልከት እንደምትችሉ ፎርሙን እየሞላን እናያለን። ሐሳቡን ከወደዳችሁት ቪዲዮ ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ ግብዣችን ነው። ዝርዝር ሁኔታውን ለመረዳትና ፎርሙን ለመሙላት በቅድሚያ የስልካችሁ አለያም ደግሞ ኮምፒውተር ላይ ክሮም ላይ ገብታችሁ የምታመለክቱበትና ሙሉ መረጃውን የምታገኙበት ሳይት ይሄንን ነው የሚመስለው። thecda.co የሚል ሳይት አለ። ሊንኩን እናስቀምጥላችኋለን። ከዛ ፕሮግራሙ የተዘጋጀው ፉሊ ፈንድድ እና ፓርሻሊ ፈንድድ ለሆኑ አመልካቾች ነው። ከቀደሙት መካከል ከሆናችሁ ሙሉ ወጪያችሁ ተሸፍኖ ፕሮግራሙ ላይ አቴንድ ማድረግ ትችላላችሁ። ከፊሎቹ አመልካቾች ደግሞ ፓርሻሊ ወጪያቸው ተሸፍኖ እዛ ፕሮግራም ላይ መገኘት እንዲችሉ ይሆናል። እዚህ ጋር እንደምታዩት ሴንተር ፎር ዲፕሎማቲክ አድቫንስመንት በየትኛውም ዓለም ክፍል ላይ የሚገኝ አመልካች እዚህ ውድድር ላይ ወይም እዚህ ፕሮግራም ላይ መሳተፍ ይችላል። እንደምታዩት ታይትሉ ኢምፓወሪንግ ሊደርስ ሼፒንግ ግሎባል ፊውቸር ኤንድ ቢልዲንግ ቱሞሮ ይላል። ዓለምን በጥሩ መልኩ ሊቀይሩ የሚችሉ ቀጣዩን ዓለም ጥሩ ለማድረግ ወጣቶችን የማፍራት ፕሮግራም ነው። በተለያዩ ሀገራት በየጊዜው በሚዘጋጁ እንዲህ አይነት ኢቨንቶች ላይ ለመሳተፍ ሊሚት የለውም። ከየትኛውም የዓለም ጥግ ከመጣችሁ እዚህ ፕሮግራም ላይ መሳተፍ ትችላላችሁ። ስለዚህ እዚህ ፕሮግራም ላይ ለመታደም ኢትዮጵያ መሆናችሁ ሌላ ዓለም ላይ እየኖራችሁም ቢሆን መሳተፍ ትችላላችሁ። እዚህ ጋር እንደምታዩት the European Youth Summit 2026 brings together young visionaries, change makers and future leaders from across Europe and globe for future transformative days in Geneva, Switzerland ይላል። እንደምታዩት እንግዲህ እነዚህ በዚህ ፕሮግራም መታደም ምን አይነት ጥቅሞች እንዳሉት እነማን መገኘት እንደሚችሉ ሙሉ የፕሮግራሙን ዓላማ የያዘ ነው። ከዛ ሬጂስተር ከማድረጋችን በፊት አንዳንድ ነገሮችን ለማየት እንደነገርኳችሁ 250 ስኮላርሺፖች አሉ ወይም ደግሞ ነፃ ሲቶች አሉ። ፕሮግራሙ የሚዘጋጀው ስዊዘርላንድ ጄኔቫ ነው። ፕሮግራሙ የሚቆየው ከጁን 5 እስከ ጁን 8 2026 ድረስ ነው። እዚህ ላይ እንደምታዩት ከ75 ቀናት በላይ ይቀረዋል። እንግዲህ ይሄ ቪዲዮ እናንተ ጋር ሲደርስ ከዛ ያነሰ ጊዜ ነው የሚሆነው። ቀኑ እየገሰገሰ ነው። ቀድሞ ሬጂስተር ማድረግ የተሻለ ነው የሚሆነው። ምዝገባው የሚያበቃበት ጊዜ ማርች 10 2026 ነው። አሁንም ለመመዝገብ በቂ ጊዜ አላችሁ። ከ5 እስከ 8 ጁን 2026 ድረስ የሚቆይ ኢቨንት ነው። በፉሊ ፈንድድ የሚሆን በፓርሻል ፈንድ የእናንተ ማመልከቻ ተቀባይነት እንዳገኘና እንዳላገኘ እርግጠኛ የምትሆኑበት ጊዜ ማርች 30 2026 ነው ውጤቱ የሚገለጸው። ስለዚህ ከማርች 30 ጀምሮ ባለው ጊዜ ውስጥ ውጤታችሁን አይታችሁ በፉሊም ሆነ በፓርሻል ፈንድድ ፕሮግራም ተመርጣችሁ ከሆነ እሰየው፣ ካልሆነ ደግሞ ሌሎች እንዲህ አይነት ኢቨንቶች አሉ፣ ወደፊት መሞከር ትችላላችሁ። እነዚህን ስኬጁሎች አይታችሁ የምዝገባው ጊዜ የሚያበቃበትን ፕሮግራሙ ላይ አቴንድ የምታደርጉበትና ውጤት የሚገለጽበትን ቀን በዚህ መሰረት አስቀምጠውታል። እዚህ ኢቨንት ላይ በመታደማችሁ ምን የተለየ ነገር ታገኛላችሁ የሚል የተቀመጠ ነገር አለ። አንደኛው ግሎባል ሪኮግኒሽን ታገኛላችሁ። ይሄ ማለት ምንድነው? በዓለም አቀፍ ደረጃና በአውሮፓ ተቀባይነት ያለው እዚህ ፕሮግራም ላይ እንደታደማችሁ የሚያሳይ ኢንተርናሽናል ሰርቲፊኬት ይሰጧችኋል። ሁለተኛው ዲፕሎማቲክ ኤክሰለንሲ ነው። እንግዲህ ይሄ ማለት ምንድነው? እዛ ኢቨንት ላይ የተለያዩ ሁነቶች አሉ። እዚህ ጋር እንደምታዩት አክሰስ ኤክስክሉሲቭ ወርክሾፕስ ኦን ሊደርሺፕ ዩሮፒያን ፖሊሲ ኤንድ ኢንተርናሽናል ሪሌሽንስ ይላል። በዚህ መሰረት እንዲህ አይነት ኢቨንቶችን ትሳተፋላችሁ። ሶስተኛው ጥቅም ከልቸራል ብሪጅ ኤንድ ቢልዲንግ ነው። ይሄ ደግሞ የተለያዩ የባህል ልውውጦችና ትስስሮችን ትፈጥራላችሁ። አራተኛው ደግሞ ላይፍ ሎንግ ኔትወርክ ነው። ይሄ ማለት ቢልድ ሚኒንግፉል ኮኔክሽን ዊዝ ኢሮፕስ ኔክስት ጄኔሬሽን ኦፍ ሊደርስ ይላል። ይሄ ኢሮፕን ብቻ አይደለም ከተለያየ ዓለም ላይ ከመጡና የተለያየ ባክግራውንድ ካላቸው እዛ ላይ ከታደሙ እንግዶች ጋር ጥሩ ኮኔክሽን ጥሩ ኔትወርክ የምትፈጥሩበት ኢቨንት ነው። ስለዚህ እዚህ ፕሮግራም ላይ መታደም እንዲህ አይነት ጥቅም ይሰጣችኋል። ለራሳችሁም ለሀገርም እንዲሁ ለዓለማችን የራሳችሁን አበርክቶ እንድታደርጉ ደግሞ ትልቅ እድል ይሰጣችኋል። እንግዲህ ፕሮግራሙ ኦብጀክቲቭም እዚህ ጋር አስቀምጠዋል። our program designed to empower by bringing them together to share ideas, exchange perspectives and collaborate on meaningful solution ይላል። ያላችሁን ሐሳብና አመለካከት ሼር ታረጉበታላችሁ። ከዛ ውጪ ደግሞ ትርጉም ያለውና ለዓለም መፍትሄ የሚያበጅ ሶሉሽን ለመፍጠር ኮላቦሬት ታረጋላችሁ። ወደፊትም በተለያየ ፕላትፎርም ልትወያዩ የምትችሉባቸው ልትገናኙ የምትችሉባቸውን መስመሮች ትዘረጋላችሁ። ይሄ ደግሞ ለሀገርም ሆነ ለዓለም ትልቅ አበርክቶ ነው። ሌላው እንግዲህ እዚህ ላይ የምናየው ማን ነው አፕላይ ማድረግ የሚችለው? የጥራት ልካችን የሚጀምረው
ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በናሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ግቡ። እነማን ናቸው ማመልከት የሚችሉት? ክራይቴሪያው ምንድነው የሚለውን ነገር ስናነሳ የመጀመሪያው እድሜ ነው። ኤጅ ሪኳየርመንት ከ18 ዓመት እስከ 50 ዓመት የሆናችሁ በዚህ ኤጅ ጋፕ ውስጥ ያላችሁ አመልካቾች ማመልከት ትችላላችሁ። ናሽናሊቲን በተመለከተ ኦፕን ቱ ኦል ነው። ሶ ከየትኛውም የዓለም ጫፍ እስከ ሌላኛው የዓለም ጫፍ ድረስ ያለ በተገለጸው የእድሜ ክልል ውስጥ የሚገኝ የትኛውም ግለሰብ መሳተፍ ይችላል። የትምህርት ዝግጅታችሁን በተመለከተ ስፔሲፋይ አልተደረገም። እንደምታዩት ኦል ኤጁኬሽናል ባክግራውንድስ ነው የሚለው። ስለዚህ የትኛውም የትምህርት ዘርፍ ላይ የሰለጠናችሁ ወይም ደግሞ ዕውቀት ያላችሁ ግለሰቦች እዚህ ፕሮግራም ላይ መሳተፍ ትችላላችሁ። ፕሮፌሽንም እየተገደበ አይደለም። የስራ ልምድ ወይም ደግሞ ኤክስፒሪየንስን በተመለከተም ኖ ሚኒመም ኤክስፒሪየንስ ሪኳየርድ ነው የሚለው። ስለዚህ ምንም አይነት የስራ ልምድ የተጠየቀበት ፕሮግራም አይደለም። በዚህ መንገድ ሪኳየርመንቶቹ ወይም ደግሞ አስፈላጊዎቹ ቅድመ ሁኔታዎች እነዚህ ናቸው። እነዚህ የፓርሻል ነጻ ዕድልና ሙሉ ለሙሉ ነጻ ዕድል እንዲሁም ደግሞ ግለሰቦች ፕሮግራሞቹ ላይ ለመታደም ብቻ መገኘት የሚችሉት ኮታው ምን ያህል ነው የሚለውን ነገር ስናይ ፕሮግራሙ የተዘጋጀው 250 ለሚሆኑ ግለሰቦች ነው። ሶ ኦፈሪንግ 250 ፈንድድ ስሎትስ ነው የሚለው። ሶ ይሄ ማለት ምንድነው? ከፋፍሎ ሲያስቀምጠው 50 አመልካቾች ፉሊ ፈንድድ ናቸው which is የበረራ ትኬታቸውን የጉዞ ወጪያቸውና እዛ የሚቆዩበትን አኮሞዴሽን ከቨር ያደርጉላቸዋል። 100 የሚሆኑ አመልካቾች ደግሞ ፓርሻሊ ፈንድድ ናቸው ወይ የበረራ ትኬታቸውን ይችሉላቸዋል አሊያም ደግሞ እዛ በሚቆዩበት ጊዜ አኮሞዴሽናቸውን ኦፈር ያደርጓቸዋል። ፕሮግራሙ ላይ ለመታደም ምንም አይነት ክፍያ አይከፍሉም። ከ250 እድለኞች የተቀሩት 100ዎቹ ፎረሙን ብቻ ነው አቴንድ የሚያደርጉት። ቪዛን፣ የበረራ ትኬትን፣ አኮሞዴሽንን በተመለከተ ሌሎች ወጪዎቻቸውን በራሳቸው መሸፈን ይኖርባቸዋል። የተፈቀደላቸው እንደምታዩት ፎረም አክሰስ ብቻ ነው። እዚህ ፕሮግራም ላይ ሬጂስተር ስታረጉ ፉሊ ፈንድድ ስትሆኑ የሚያካትቱት ነገሮች እዚህ ጋር በዝርዝር አስቀምጠውታል። አንደኛው ራውንድ ትሪፕ ኤርፌር ወይም ደግሞ ትኬት ነው። ሁለተኛው የስዊዘርላንድ ኤምባሲ ቪዛ ፊ ከቨሬጅ ወይም ደግሞ የቪዛ ክፍያ ነው። ሶስተኛው ሼርድ አኮሞዴሽን ነው፣ ማረፊያ ቦታችሁን ያዘጋጁላችኋል። አራተኛው ቪዛ ለማግኘት ሰፖርቲቭ ዶክመንቶች ለስዊዘርላንድ ኤምባሲ ኢሜል ማድረግ ሊሆን ይችላል፣ ኢንቪቴሽን ሌተር መላክ ሊሆን ይችላል። እንዲህ አይነት ሰፖርት ያደርጉላችኋል። ፕሮግራሙ ላይ ስትታደሙ ምሳና ቁርስ ይቀርብላችኋል። ከኤርፖርት ወደ ፕሮግራሙ ቦታ አሊያም ደግሞ ወደ ማረፊያችሁ የሚያደርሱ የትራንስፖርት አክሰስም አላችሁ። ጄኔቫ ውስጥ በምትቆዩበትና በምትንቀሳቀሱበት ጊዜ ደግሞ የትራንስፖርት አገልግሎት ይሰጣቸዋል። በቆይታችሁ የተባበሩት መንግስታት አስጎብኚዎች ጋይድ ያደርጓቸዋል። የተዘጋጀው ሰሚት ላይ የተለያዩ ኔትወርኪንግ ሴሽኖች ይኖራሉ። የእርስ በርስ መተዋወቅ፣ መገናኘት፣ አድራሻ መለዋወጥ፣ ወደፊት ፕሮግራሙንም ሆነ ራሳችሁን በሚጠቅም ግንኙነት ጥሩ ኮኔክሽን ትፈጥሩበታላችሁ። ሰሚት መርቸንዳይዝ አለ። ሌላኛው ደግሞ ኢንተርናሽናል ስፒከር ትሆናላችሁ። በተለያዩ ዓለም አቀፍ እውነቶች ላይ አቴንድ እንድታደርጉ ለወደፊት ህይወታችሁ እንዲህ አይነት ቻንሶች እንድታገኙ ያደርጋቸዋል። እዚህ ላይ የምታዩቸው ቪዲዮዎች የተወሰዱት ከዚህ በፊት አቴንድ ካረጉ ግለሰቦች ነው። 4 የሬጂስትሬሽን ካታጎሪዎች አሉ። የመጀመሪያው የፉሊ ፈንድድ ካታጎሪ ነው። ሙሉ ወጪያችሁ ተሸፍኖ የምትሄዱም ቢሆን ለሬጂስትሬሽን 17 የአሜሪካን ዶላር መክፈል ይጠበቅባቸዋል። ይህንን ክፍያ የምትከፍሉት በኦንላይን ነው። የመጀመሪያው ይሄኛው ነው። ሁለተኛው ኢንቪቴሽን ሌተር ለማግኘት የምትከፍሉት ክፍያ ነው። ይሄ 99 የአሜሪካን ዶላር የሚከፈልበት ነው። ሶስተኛው ደግሞ ፎረሙ ላይ አቴንድ ለማድረግ የተለያዩ ፓኬጆች አሉ። እዚህ ላይ የምታዩቸው ዝርዝር ሁኔታዎችን ያካተቱ ናቸው። ለዚህ ደግሞ 299 ዶላር የሚከፍሉ አመልካቾች ይኖራሉ። አራተኛው ሰልፍ ፈንድድ ምንም አይነት ነገር ሳትፈልጉ እዚህ ላይ የተዘረዘሩትን ፓኬጆች ያካተተ ነው። 599 ኦልሞስት 600 የአሜሪካን ዶላር ከፍላችሁ የምትመዘገቡበት ወይም አቴንድ የምታረጉበት ነው። ስለዚህ በዚህ መሰረት እነዚህን አውቃችሁ በየትኛው ካታጎሪ ብመዘገብ ነው የተሻለ የመመረጥ ቻንስ የሚኖረኝ የሚለውን ነገር አረጋግጣችሁ መመዝገብ ትችላላችሁ። እኛ የመጀመሪያውን ኦፕሽንን መርጥና how to apply የሚለው ፓርት ላይ ቀድመን እንዳነሳ ነው ምዝገባው የሚቆየው እስከ ማርች 10 2026 ነው። ምዝገባው ስቴፖች አሉት። አንደኛው ስቴፕ የኦንላይን አፕሊኬሽን ፎርሙን መምላት ነው። ሁለተኛው ደግሞ አፕሊኬሽኑን ሪቪው ማድረግ ነው። እስከ ማርች 30 የሚቆየው ውጤታችሁ የሚታወቅበት ጊዜ ነው። ስለዚህ በዚህ መሰረት እነዚህን ነገሮች ማየት ትችላላችሁ። እዚህ ጋር የምታዩቸው ከዚህ በፊት አቴንድ ያደረጉ ተሳታፊዎች ያጫጭር ቪዲዮዎች ናቸው። ይሄንን ገብታችሁ ማየት ትችላላችሁ። ወደ አፕሊኬሽኑ ስንመለስ
መጀመሪያው ላይ አፕላይ ለማድረግ እንሞክር። እንዴት ነው ሬጂስተር ማድረግ ያለብን? ሬጂስተር ነው የሚለውን ኦፕሽን እነካዋለን። እንዲህ አይነት ኢንተርፌስ ያለው ፔጅ ያመጣልናል። ፈርስት ኔም፣ ላስት ኔም፣ ኢሜል አድሬስ፣ ፎን ነምበር፣ ሲቲዝንሺፕ ይላል። ከዛ ደግሞ በዚህ የኢዩ ዩዝ ሰሚት አቴንድ ለማድረግ ለምን ፈለጋችሁ የሚል ቦታ አለ። ይህንንም ሪዝናችሁን ትገልጻላችሁ። እዚህ ጋር ደግሞ ጉርድ ፎቶና ሲቪያችሁን አታች ታረጋላችሁ። ይሄም ለመመረጥ የተሻለ እድል የሚሰጣችሁ ነው። ፋይናሊ ሲጨርሱ ኔክስት ትሉታላችሁ። ስለዚህ በዚህ መሰረት ለመሙላት እንሞክር። እዚህ ጋር ሚድል ኔም ማስገቢያ ቦታ ስለሌለው ከራሳችሁ ከፈርስት ኔም ጋር ታስገቡታላችሁ። ሰላም ፍቅር ላስት ኔም ተስፋ ብየዋለሁ። በዚህ መሰረት የራሳችሁን ስምና የአባታችሁን ስም ፈርስት ኔም ላይ ታስገባላችሁ። ላስት ኔም ላይ የአያታችሁን ስም ታስገባላችሁ። ኢሜይላችሁን ስታስገቡ መሳሳት የለባችሁም። ከዚህ በኋላ በሚኖራችሁ ኮሙኒኬሽን ውጤታችሁንም ለማወቅ ሆነ መመረጣችሁን ቼክ ለማድረግ በዚህ መንገድ ነው ኮሙኒኬት ሊያደርጓችሁ የሚችሉ። ቀጣዩ ፎን ነምበር ነው። ያስገባችሁት ፎን ነምበርም ትክክለኛ ፎን ነምበር መሆኑን ቼክ አድርጉ። እዚህ ፕሮግራም ላይ ለምን አቴንድ ማድረግ እንደፈለጋችሁ ትጽፉለታላችሁ። ይሄን በራሳችሁ መንገድ የራሳችሁን ቆንጆ ነገር ጽፋችሁ ማዘጋጀት አለባችሁ። የምትጽፉት ነገር ከፕሮግራሙ ዓላማ ጋር የተገናኙ እናንተ ለምን እዚህ ፕሮግራም ላይ አቴንድ ማድረግ እንደፈለጋችሁ ክሊርሊ የሚያሳይ ግልጽ የሆነ በደንብ ቆንጆ የሆነ ነገር መጻፍ ይኖርባችኋል። ምንም ሳልጽፍ ባልፈው ስለማያሳልፈኝ የሆነ ነገር ጽፌ እንለፈው። እዚህ ጋር በቂ ነው ብላችሁ ያሰባችሁትን ጽሁፍ ካስገባችሁ በኋላ ፎቶአችሁን አፕሎድ ታረጋላችሁ። በዚህ መንገድ ፎቶአችሁን አታች ታረጋላችሁ። ቀጥላችሁ ደግሞ ያዘጋጃችሁትን ሲቪ አታች ታረጉለታላችሁ። በዚህ መንገድ ፎቶአችንና ሲቪያችንን አታች አድርገናል። ከዚህ በፊት ሲቪ ከነበራችሁ ለዚህ ፕሮግራም በሚሆን መንገድ አሜንድ እንድታረጉት ወይም ደግሞ አፕዴት ብታረጉት የተሻለ ነው የሚሆነው። እነዚህ ነገሮች የመጀመሪያውን ስቴፕ ጨረስን። ኔክስት እንለዋለን። ከ5 በሚያዝ ነጥብ ራሳችንን ሬት እንድናረግ የተለያዩ መጠይቆችን ይጠይቀናል። በዛ መሰረት ለራሳችን ፖይንት እየሰጠን እናልፋለን። መጠይቆቹን እያነበባችሁ ሬት እያረጋችሁ ትሄዳላችሁ። እዚህ ጋር ሬት ያረጋችሁት ነገር ለቀጣይ ነጥቡ ተደምሮ እናንተን ኢቫሉዌት ለማድረግ ስለሚጠቅም በተቻለ መጠን የተጠየቁትን ነገሮች በትክክል አንደርስታንድ አድርጎ መመለስ ይኖርባችኋል። እንደምታዩት መጠይቆቹን ራሱ በትክክል እያነበብኩ አይደለም እየሞላው ያለሁት ጀስት እንዲያሳልፈን ብቻ ነው። እያንዳንዱ አመልካች ራሱን ሬት ማድረግ አለበት። ከተጠየቀው ነገር አንጻር ምኑ ጋር ነኝ፣ ምን ያህል ነጥብ ይገባኛል የሚለውን ነገር ቼክ እያረጋችሁ በዛ መንገድ ነው መሙላት የሚጠበቅባችሁ። አንዳንዱ ጥያቄዎች ፕሮግራሙንም የሚመለከቱ ነው። አሁን ለምሳሌ እዚህ ጋር እንደምታዩት እዚህ ፕሮግራም ላይ መሳተፍ ለቀጣይ የስራ ህይወቴ ወይም ፊውቸሬ ይጠቅመኛል ብላችሁ ታስባላችሁ ወይ ይላል። አዎ በትክክል ይጠቅማል። ምክንያቱም ጥሩ ኮኔክሽን ነው የምታገኙት። ከትልቅ ተቋማት ከመጡ ግለሰቦች ጋር ነው የምትገናኙት። ስለዚህ በትክክልም ይጠቅማችኋል። ሬት የሚደረጉትን ጥያቄዎች በዚህ መንገድ መልሰናል። ከዚህ በፊት እንዲህ አይነት ኢንተርናሽናል ኮንፈረንስ እና ፌሎሺፕ አቴንድ አድርጋችኋል ይላችኋል። ካረጋችሁ የስ በሉት፣ ካላረጋችሁ ኖ የሚለውን ኦፕሽን ትመርጡለታላችሁ። እዚህ ጋር ደግሞ ምንድነው የሚጠይቀን have you worked with any NGOs, government bodies or youth organization ይለናል። በዚህ ጋር በተገለጹት አይነት ተቋማት ውስጥ ሰርታችሁ ከሆነ የስ ትሉታላችሁ፣ ካልሆነ ኖ የሚለውን ምርጫ ትመርጣላችሁ። መጨረሻ ላይ አሁን የተገለጹትን እዚህ ላይ የተጻፉትን ነገሮች ወይም ደግሞ ስለ ፕሮግራሙ እዚህ ላይ አቴንድ ስለማድረግ ስለማመልከት ያለውን የፖሊሲ እና የፕሮግራሙን አጠቃላይ ሁኔታ እንከፍታችሁ አንደርስታንድ ካረጋችሁ በኋላ በነገርየው ተስማምቻለሁ ማለት ትችላላችሁ። አሊያም ደግሞ አቴንድ ለማድረግ ካመለከታችሁ በኋላ ፕሮግራሙ ላይ ለመሳተፍ ብታቅማሙ ወይም ደግሞ ሐሳባችሁን ብትቀይሩ እሱንም አንደርስታንድ ማድረግ ይኖርባችኋል። ስለዚህ እነዚህን ፖሊሲዎች ማንበብ አለባችሁ። መጨረሻ ላይ መስማማታችሁን ገልጻችሁ ፕሮሲድ ቱ ቼክ አውት ትሉታላችሁ። አሁን ለሬጂስትሬሽን ክፍያ የምንከፍልበት ቦታ ላይ ደርሰናል። እዚህ ጋር ስም ታስገቡለታላችሁ፣ ስልክ ቁጥራችሁ፣ ኢሜል አድሬሳችሁ መጀመሪያ ላይ እንዳስገባችሁ ታረጋላችሁ። ይሄን ክፍያ በተመለከተ እናንተ በተለያየ መንገድ መክፈል ትችላላችሁ። ውጭ ያለ ዘመድ ካላችሁ አሊያም ደግሞ ፔፓል፣ ማስተር ካርድ፣ ሌላ የክፍያ መንገዶችን የምትጠቀሙ ከሆነ ይህንን የሬጂስትሬሽን ፊ መክፈል ይኖርባችኋል። ቅድም ለፉሊ ፈንድድ ምዝገባ $17 ነው ብያችኋለሁ። ለአስተዳደራዊ ስራዎች ለቫት እና ሰርቪስ ፊ ደግሞ $3 ተጨማሪ አለው።
አጠቃላይ 20 የአሜሪካን ዶላር በፉሊ ፈንድድ አቴንድ ለማድረግ መክፈል የሚኖርባችሁ የሬጂስትሬሽን ፊ ነው። ይህንን ዲቴይል ነገር ከሞላችሁ በኋላ ሰብሚት ዩር አፕሊኬሽን ትሉታላችሁ። ጨርሳችሁ ማለት ነው። እንግዲህ እዚህ ፕሮግራም ላይ ለመታደም መመዝገብ የምትችሉት እስከ ማርች 10 2026 ነው። 3 ወር ገደማ ጊዜ አለው። በዚህ ጊዜ ውስጥ ማሟላት የሚጠበቅባችሁን ማስተካከል ያለባችሁን ነገሮች አስተካክላችሁ እዚህ ፕሮግራም ላይ መታደም ትችላላችሁ። እዚህ በፊትም እንዳነሳ ነው ከ18 ዓመት እስከ 50 ዓመት ያላችሁ ግለሰቦች እዚህ ፕሮግራም ላይ ለመታደም እድሉ አላችሁ። ስለዚህ በፉሊ ፈንድድ በፓርሻሊ ፈንድድ እና ሙሉ ወጪያችሁን ሸፍናችሁ በምትሄዱበት የስዊዘርላንድ ጄኔቫ ፕሮግራም ላይ አቴንድ ለማድረግ በዚህ መንገድ ሞልታችሁ ማመልከት ትችላላችሁ። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳይረሳ። ከዚህ በተጨማሪ ደግሞ እንዲህ አይነት ዓለም አቀፍ ፕሮግራሞች ላይ አቴንድ የማድረግ ፍላጎትና ብቃት ያላቸው ወዳጆቻችሁ ካሉ ይህንን ቪዲዮ ብታጋሯቸው ይጠቅማቸዋል ብዬ አስባለሁ። ወደፊትም ተመሳሳይ ይዘት ያላቸው ፕሮግራሞችን ይዘን ወደ እናንተ እንቀርባለን። ለዚህ ቻናል እንግዳ ከሆናችሁ አሁን ያላችሁት ዳጊ ትራቭል ቲፕስ የዩቲዩብ ቻናል ላይ ነው። ከትራቭል ጋር የሚገናኙ ከኤርላይንስ፣ ከቪዛ፣ ከኢሚግሬሽን ጋር ተዛምዶ ያላቸውና አጠቃላይ ከአቪዬሽን ኢንዱስትሪ ጋር የሚገናኙ ጉዳዮችን እያነሳን ዘወትር ማክሰኞ ምሽት 12 ሰዓትና ዘወትር አርብ ምሽት በተመሳሳይ ሰዓት ወደ እናንተ እንደርሳለን። እንዲህ አይነት ጉዳዮች የሚመቿችሁ ከሆነ ሰብስክራይብ የምትለዋን በተን ተጭናችሁ እንድትወዳጁን በአክብሮት እንጠይቃችኋለን። ወደፊትም ተመሳሳይ ይዘት ባላቸው ጉዳዮች ወደ እናንተ መድረሳችንን እንቀጥላለን። የተለያዩ ሀሳቦችና ጥያቄ ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከኮሜንት ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድ ሀሳባችሁ ልታጋሩን ትችላላችሁ። ከዚህ በተጨማሪ ሀገር ውስጥና ኢንተርናሽናል የበረራ ትኬት ታስፈልጓችሁ ከሆነ በራችን ክፍት ነው። አብራችሁን ስለነበራችሁ ይህንን ቪዲዮ ላይክ እና ሼር ስላደረጋችሁ እንዲሁም የዚህ ቻናል ቤተሰብ ስለሆናችሁ ከልብ አመሰግናለሁ። መልካም ጊዜ